ክልል ላይ መካነ ሰላም ላይ ሰሞኑ የደረሰው ምንድነው? የመስጊድ ኢማምን መረሸን መግደል ምን ማለት ነው? ኢስላማዊ አንድነት ጠፋ ከማዕከላችን። ቡድንተኝነት በዛ። ወንድማማችነት ሲጠፋ የጠላት መጫወቻ እንሆናለን። ሙስሊሙን መግደል ማለት ምን ማለት ነው? ከምን መጣ? ወላሂ ጥላቻ ነው፣ ሌላ አይደለም። ሰውን መጥቀም ቢያቅትህ እንዳትበድል፣ ወንድምህን ማስደሰት ቢያቅትህ እንዳታሳዝነው። ዛሬም ዓለም ላይ ለሚከሰተው የሙስሊሙ መበታተን ዋነኛው ትልቁን ሴራ የሚሰሩት ይሁዳዎች ናቸው። መስጊድ ውስጥ ያሉ ሰዎች ጥፋታቸው ምንድነው? ምን አጠፉ? መልካም ስራ ወደ ኋላ ያስቀረው የዘሩ ማንነት ወደፊት አያስኬደውም። እስራኤል ዛሬ ፍልስጤም ላይ ህፃናትን እንዴት ነው የምትፈጀው? ሆስፒታል ላይ ገና የተወለዱ ህፃናት እንዴት ነው የምትፈጀው? ለምን? መመሪያ የለውማ። በአላህ ገመድ በላኢላሃ ኢላላህ አንድ ሁኑ፣ እንዳትለያዩ። መን ሰላ ሰላተና واستقبل قبلتنا وأكل ذبيحتنا فهو مسلم فهو مسلم فهو مسلم على النبي صلى الله عليه وسلم ታገሱ الله ከታጋሾች ጋር ነው አለ አላህ። ቀብር ላይ ስገባ ዘርህ ምንድነው አትባልም። መን ረቡክ ነው። ውዴታችን ለአላህ ነው ወይስ ለምንድነው? ራሳችንን